አባታችሁ በህይወት ያለ የአባታችሁን ዋጋ ያላወቃችሁ ሰዎች ካላችሁ እናንተን ትንሽ ላስታውሳችሁ ፈልጋለሁ። አንዲት ልጅ ሰላም የሚሰጥሽ ነገር ምንድነው ተብላ ተጠየቀች። እሷም እንደዚህ አለች፣ ለኔ ሰላም የሚሰጠኝ ነገር ወደ ቤት ስመለስ የአባቴን ጫማ በር ላይ ማየት ነው አለች። አዎ አባት የሰላም ምንጭ ነው። አንድ ሰው አባቱ ካለ ምንም ነገር ይመጣብኛል ብሎ አይፈራም፣ ምንም ነገር ያገኘኛል ብሎ አያስብም። አዎ አባት ከቤት ካለ ከመሳሪያ በላይ ነው። አንተ አባትህ በህይወት ያለልህ ወዳጅ የአባትህን ዋጋ ማወቅ ትፈልጋለህ? አባት ማለት ምን ማለት እንደሆነ ማወቅ ከፈለክ አንዲትን አባቷ የሞተባትን ሴት አባትሽ ማለት ላንቺ ምን ማለት ነበር ብለህ ጠይቃት። አባት ማለት ምን ማለት እንደሆነ ማወቅ ከፈለክ አባታቸውን አጥተው የሚንከራተቱ የቲሞችን አባታቸው ለእናንተ ምን ማለት ነበር ብለህ ጠይቃቸው። ወዳጄ አባት ማለት በህይወትህ አላህ ከዋለልህ ውለታዎች አላህ ከሰጠህ ጸጋዎች ውስጥ ትልቁና ዋናው ነው። ወዳጄ አባትህ በህይወት ካለ አባትህን ልክ እንደ ጓደኛ አድርገው። አባትህ ጋር ያለህ ግንኙነት ልክ እንደ ጓደኛ ይሁን። ሺህ ሰዎች ጋር ብትተዋወቅ አባትህን የመሰለ ታማኝ ሰው አታገኝም። ሺህ ሰዎች ጋር ብትተዋወቅ ልክ እንደ አባትህ ደስተኛ የሚያደርግ ሰው አታገኝም። ሺህ ሰዎች ጋር ብትተዋወቅ እንደ አባትህ ኃይል የሚሆን ሰው አታገኝም። ሺህ ሰዎች ጋር ብትተዋወቅ እንደ አባትህ መከራና ችግርህን የሚከላከልልህ ማንም ሰው አታገኝም። ዙሪያን በሺህ ሰዎች ብትከበብ የአባትህን ጎደሎ የሚሞላ የአባትህን ቦታ የሚተካል ሰው አታገኝም። እንተ አባትህ በህይወት ያለልህ ወዳጅ ሆይ አንድ ቀን ልብ ተጎድቶና ቆስሎ መድኃኒት ብትፈልግ አባትህን ጠራው። አባትህ ህመምህን ልክ እንደ ህመሙ አድርጎ ያክምሃል። እንተ አባትህ በህይወት ያለልህ ወዳጅ ሆይ አባትህ ማለት ከሱ የተሻልክና የበለጥክ እንድትሆን የሚመኝልህ ብቸኛ ሰው ነው።